መስጠታችን ዋጋ እንዲኖረው ቀኝ የምትሰጠውን ግራህ ስትሰጥ ሳታወራ ስትሰጥ ተደብቀህ ሌባ መሆኑ በደለኛ መሆኑ ከእግዚአብሔር መቅደስ አላስቀረው። አንዳንድ ሰው ክርስቲያን የሚሆነው ቤተክርስቲያን ቅጽር ግቢ ውስጥ ሲገባ ብቻ እግዚአብሔር ሌባው ልጅ መጣው፣ ወንጀለኛው ልጅ መጣው፣ ጥፋተኛው ልጅ መጣው ነው የሚመጣው። የሚቀድስ የሚዘምር የሚመጣው ከቤቱ ጀምሮ ከፈቀርክልኝ ጌታዬ በመቅደስ ልቆም። ዝማሬያችን ከመፍራት ነው መነሳት ያለበት። አገልግሎታችን ጸሎታችን መጀመሪያ ከመፍራት ነው መነሳት ያለበት። ክርስቲያኑ ዛበር ላይ ሆኖ ስለ እግዚአብሔር እያሉ በሚለምኑ መካከል እግዚአብሔርን እዛ ምድር ላይ ካላየኸው፣ ከሚለምኑት መካከል ክርስቶስን ካላየኸው በተአምር ቅድስተ ቅዱሳን ውስጥ አታየው። ሰው በእግዚአብሔር ፊት መጀመሪያ መለመን ያለበት አምላኬ ሆይ በፊት አለው። ጸሎቱ ሌላ ጉዳይ ነው። አለው ወይ አምላኬ ሆይ አንደኛው ቀራጭ ነው አለ፣ አንደኛው ደግሞ ፈሪሳዊ ነው አለ። ሁላችሁም ነገሩኝ። አንደኛው ምንድነው? አልሰማችሁም? አንደኛው ምንድነው? ሁለተኛውስ ፈሪሳዊ ነው። አንደኛው ቀራጭ ነው፣ ሌባ ነው፣ ይሰርቃል፣ ግብር ሰብሳቢ ነው። በሚቀርጠው ቀረጥ ላይ እያበዛ እየጣለ እያበዛ እየሰረቀ እያበዛ እየዘረፈ የሚኖር ሌባ ነው። አገርና እግዚአብሔር በሰጠው ኃላፊነት ላይ መሃል ላይ ተቀምጦ የሚሰርቅ ሌባ ነው። ሁለተኛው ደግሞ ጥቂት ሰርቶ ብዙ የሚያወራ፣ ጥቂት ሰርቶ ብዙ የሚናገር፣ ጥቂት ሰርቶ ለሰራው ነገር ከእግዚአብሔር ሳይሆን ራሱ ለስራው ራሱ ለበጎነቱ ራሱ ላደረገው ነገር እውቅና የሚሰጥ ደካማ ነበር። ሰዎች በመስጠት ዓለም ደካማ የሚሆኑት፣ ሰዎች በመስጠት ዓለም ሰነፎች የሚሆኑት፣ ሰዎች በመስጠት ዓለም ላይ አብዝተው ደካማ የሚሆኑት እግዚአብሔር የሚሰጣቸውን በጎነት ቀድሞ እነሱ ከተናገሩት። ለዚህ ነው ጌታ ሲናገር መስጠታችን ዋጋ እንዲኖረው ቀኝ የምትሰጠውን ግራህ የቀኝን በጎነት ግራ እንዳይመለከት ልታረግ ያሰብከውን ነገር አይደለም ሌላ ሰው አይደለም ሄዶ ማውራት እንዲሰጥቻለሁ ብሎ መናገር ይቅርና የምትሰጠውን ስጦታህን በቀኝ አውጥተህ የጣልከውን ግራ እጅ እንዳያይ ተማመን። በስውር ስጥ፣ በስውር የማይ እግዚአብሔር ይከፍልሃል። አንተ እያየህ ስጥ፣ ያላየህ እግዚአብሔር ይከፍልሃል። ይሄንን ነው። ይሄ ቀራጭ ያጣው በጎነት ይሄንን ነው። ይሄ ቀራጭ ያጣው ጸጋ ይሄንን ነው። ይሄ ቀራጭ የጎደለው ማንነት ይሄ ነው። ታዲያ ይሄ ፈሪሳዊ የጎደለው ማንነት ይሄ ነው። ጥቂት ሰጥቶ በጣም ብዙ የሚያወራ ነው። ያሳረፋቸው ረፍቶች፣ ለሰጣቸው ገንዘቦች፣ ለተገኘባቸው መልካም ስፍራዎች ሁሉ ቀድሞ ስለማግኘቱ ስለመናገሩ የሚናገር ደካማ ነው። እግዚአብሔር እንደዚህ አይነት ደካማነት ከሁላችን ያነሳል። ብዙዎች የሰጡትን ነገር ዋጋ የሚያጡት ደግ ነኝ እሰጣለሁ ምን አደርጋለሁ ግን አይመለስልኝም ይላሉ። አይደለም ስትሰጥ ሳታወራ ስጥ፣ ስትሰጥ ተደብቀህ ስጥ፣ ስትሰጥ እግዚአብሔር ብቻ እንዲያይ አድርገህ ስጥ። ከዛ ስጥና እርሳው፣ ሰጥተህ እርሳው። ያን ጊዜ በድብቅ የሰጠውን እግዚአብሔር በስውር ይከፍልሃል። ታዲያ ፈሪሳዊ ከዚህ በጎነት የጎደለ ደካማ ነበር። ከዚህ በጎነት ያነሰ ደካማ ነበር የእግዚአብሔር ልጆች። ታዲያ እነዚህ ሁለት ሰዎች ወደ እግዚአብሔር መቅደስ መጡ። እነዚህ ሁለት ሰዎች ወደ እግዚአብሔር አደባባይ መጡ። እነዚህ ሰዎች ወደ አምላካቸው የአምላካቸው የእግዚአብሔርን ፊት ፈልገው መጡ። ለማረፍ መጡ፣ ለመረጋጋት መጡ፣ ከእግዚአብሔር ጋር ለማውራት መጡ። ክርስቲያኖች ከነዚህ ህይወት ላይ የምንማረው ትልቅ ነገር አለ። ቀራጩ ስርቆቱ ከእግዚአብሔር መቅደስ አላስቀረውም። ትልቁ ድሉ ይሄ ሌባ መሆኑ በደለኛ መሆኑ ከእግዚአብሔር መቅደስ አላስቀረውም። ህይወቱ እንደዚህ ያስተምራል። እውነት ነው። ክርስቲያኖች በሥጋ ፈቃድ ደካሞች ልንሆን እንችላለን፣ ጥፋተኞች ልንሆን እንችላለን፣ በደለኞች ልንሆን እንችላለን፣ ኃጢአተኞች ልንሆን እንችላለን። በሥጋ ፈቃድ የተለያየ የወደቅንበት ደካማነት ሊኖር ይችላል። ክርስቲያኖች ግን ትልቁ ነገር እሱ ሳይሆን ክርስቲያኖች በዚህ በደል አለመሸሽ፣ በዚህ ጥፋት አለመሸሽ፣ በዚህ ኃጢአት አለመሸሽ፣ በዚህ ማንነት ውስጥ አለመሸሽ፣ በዚህ የእግዚአብሔር ሥራ ውስጥ አለመሸሽ። የእግዚአብሔር ልጆች አዎ ጥፋተኛ ነኝ እግዚአብሔር ሆይ ግን ከአንተ ውጭ ረፍት የለኝም ብሎ የሚያስብ ልቦና፣ እግዚአብሔር ሆይ ከአንተ ውጭ ማንም አያሳርፈኝም ብሎ የሚያስብ ሕሊና፣ እግዚአብሔር ሆይ ከአንተ ውጭ ማንም አያረጋጋኝም ብሎ የሚያስብ ስብዕና በእግዚአብሔር ፊት ዋጋ አለው። ክርስቲያኖች ለዚህ ነው ታላቁ ኤፍሬም ይህንን ሐሳብ ሲናገር ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ተበዛለች። ብዙ በደል ባለበት የእግዚአብሔር ጸጋ እኛ ዓለም ገዳይ ያለው ለእግዚአብሔር ልጁ ነው። ዓለም ላይ ያሰረው ለእግዚአብሔር ልጁ ነው።
ዓለም ጥፋተኛ አድርጎ ወይን ላይ የወረወረው ያ ነፍስ በዓለም ቋንቋ አሸባሪ፣ በደለኛ፣ ገዳይ ሊሆን ይችላል። እግዚአብሔር ግን አንድያ ልጁ ክርስቶስን እስኪሰጥ ድረስ የወደደው ነፍሱ ነው ክርስቲያኖች። ለዚህ ነው እስከ በደሉ አለመቅረቱ፣ እስከ ኃጢአቱ አለመቅረቱ፣ እስከ ክፋቱ አለመቅረቱ ትልቅ ዋጋ ነው ክርስቲያኖች። ብዙዎቻችን በደለኛ ብንሆን በደለኝነት ኃጢአት ነው፣ እውነት ነው። ግን ሁለተኛው በደል ከበደል በኋላ ከእግዚአብሔር ፊት መራቅ፣ ከኃጢአት በኋላ ከእግዚአብሔር ፊት መራቅ፣ ከውድቀት በኋላ ከእግዚአብሔር ፊት መራቅ ክርስቲያኖች፣ ይሄ ከጥፋት በላይ ጥፋት ነው። እግዚአብሔር በበደል እንዳንሸሸው የእሱ በጎ ፈቃድ ያግዘን። አዎ እየበደልን እንዳንሸሸው፣ እየዘሞትን እንዳንሸሸው፣ እየዘፈንን እንዳንሸሸው፣ እየሰረቅን እንዳንሸሸው፣ እያጠፋን ከአምላካችን ከእግዚአብሔር እንዳንሸሽ ክርስቲያኖች። ይህንን ነው መጽሐፍ ደጋግሞ የሚነግረን። ደጋግሞ መጽሐፍ የሚያወሳልን ትልቁ ሐሳብ ይህንን ነው። እየበደሉም አለመሸሽ፣ እያጠፉ አለመሸሽ፣ በደለኛ ወንጀለኛ ሆኖ ከእግዚአብሔር መቅደስ አለመሸሽ። ይሄ ስነ ልቦና ለሁላችን ያስፈልጋል ክርስቲያን። ታዲያ ሁለቱም ወደ እግዚአብሔር መቅደስ መጡ። አሁን ልዩነቱ እዚህ ጋር ነው ክርስቲያኖች። የሁለቱ መምጣት፣ የሁለቱ መገኘት፣ የሁለቱ በእግዚአብሔር መቅደስ መገኘት ዋጋ የሆነው መምጣት የጀመሩት መች ነው? መምጣት የጀመሩት መች ነው? መምጣት የጀመሩት መች ነው የሚለው ሐሳብ አንዳንድ ሰው ክርስቲያን የሚሆነው ቤተክርስቲያን ቅጽር ግቢ ውስጥ ሲገባ ብቻ ነው። ክርስቲያን የሚሆነው መንፈሳዊ የሚሆነው በጎ የሚሆነው እዚህ ቅጽር ግቢ ውስጥ ሲገባ ብቻ ነው። ከቤቱ ጀምሮ ክርስቲያን አይሆንም። አያችሁ፣ ወደ እግዚአብሔር ቤት ስንመጣ ገና መምጣታችን መገኘታችን የሚጀምረው ከቤታችን ስንነሳ ነው። ክርስቲያኖች የሚጀምረው ከቤታችን ስንነሳ ነው። ጸሎቱ የሚጀምረው፣ ልመናው የሚጀምረው ከቤታችን ስንነሳ ነው። አንዳንዱ ከቤቱ ጀምሮ እስከ ቤተክርስቲያኑ በር ላይ ሲሳደብ ሲጨቃጨቅ ምን ሲል ይቆይና ቤተክርስቲያን ይገባል። ይህ ሰው አልመጣም። መንገድ ላይ ሙሉ የእግዚአብሔር አልነበረም። መንገድ ላይ ሙሉ የእግዚአብሔር ለእግዚአብሔር የተመለከተ ስብዕና አልነበረው። እዚህ የመጣው ቅጽሩን ሲረግጥ ነው ክርስቲያን የሆነው። ያ ግን ሁለቱ ነፍሳት ናቸው። በዚህ ማንነት አናያቸው። ቀራጩ ገና ከቤቱ ተነስቶ ወደ እግዚአብሔር ቤተ መቅደስ ሲመጣ እንደዚህ እያለ መጣ። እግዚአብሔር ሆይ ሌባው ልጅ መጣው፣ ወንጀለኛው ልጅ መጣው፣ ጥፋተኛው ልጅ መጣው። እግዚአብሔር ሆይ የወደቅኩት ልጅ መጣው፣ ያደከምኩ ልጅ መጣው፣ በበደል የተጨማለቅኩት እኔ መጣው። ያችሁ ክርስቲያኖች በእግዚአብሔር መቅደስ ላይ ያለን ወደ መቅደሱ ስንመጣ ልንለው የሚገባ ሐሳብ፣ ልናወራው የሚገባ ሐሳብ፣ ልንናገረው የሚገባ ሐሳብ። ለዚህ አንድ ምሳሌ ውሰዱ። አንድ ታማሚ ወደ ሕክምና ተቋም ሲሄድ ሐኪም ቤት ሐኪሙ ግቢ ከገባው አይደለም ስለ ህመሙ የሚያስበው። ከቤቱ ጀምሮ ቀጠሮ እስካለው ድረስ ምን እያደረገው እንደሆነ ሲያወጣ ሲያወርድ ነው። አንዳንዱ እንደውም የመርሳት ችግር ያለበት ሰው ዝንጋይ ያለበት ሰው ይጽፋል። ሐኪሙ ጋር ቀርቤ ይሄን እለዋለሁ ብሎ የሚጽፍ ሰው አለ። ዝንጋይ ያለበት ሰው ሲሆን ጽፎ ይገል። ለምን? ከሐኪሙ ጋር የሚኖረው ቆይታ ውጤታማ እንዲሆን ከቤቱ ጀምሮ ስለ ሕክምናው፣ ስለ መዳኑ፣ ስለ ፈውሱ እያሰበ ይመጣል። ክርስቲያኖች ትክክለኛ ታማሚ ወደ እግዚአብሔር መቅደስ ሲመጣ ሊያደርግ የሚገባው ስብዕና ይሄ ነው። ከቤቱ ጀምሮ በጸጸት፣ ከቤቱ ጀምሮ በማሰብ፣ ከቤቱ ለአገልግሎት የሚመጣው ሊቀድስ ሊዘምር የሚመጣው ከቤቱ ጀምሮ ከፈቀድክልኝ ጌታዬ በመቅደስ ልቆም ነው፣ በአውደ ምሕረት ልቆም ነው፣ በአደባባይ ልቆም ነው። እግዚአብሔር እኔን በደለኛ ተጠቀመኝ እባክህ፣ አምላኬ ሆይ እኔ ጥፋተኛ ነኝ እባክህ ተጠቀመኝ። ይሄ ነው በእግዚአብሔር ፊት ሊቀርብ የሚገባ ልመና ክርስቲያን። ይሄ ነው ቤተክርስቲያን እንደገባን ቀጥታ ያለው መርሐ ግብር የጸሎት አይደለም። ቤተክርስቲያን እንደደረስን የመጀመሪያው ነገር የመስከን ነው። እያሰብን የመጣ ነው ጉዳይ ከእግዚአብሔር ጋር ስናወራ ነው የመጣ ነው። እንደመጣን ማረፍ፣ የጸጥታ ጊዜ መውሰድ፣ የመስከን ጊዜ መውሰድ፣ የመረጋጋት ደቂቃዎችን መውሰድ ክርስቲያን። ከዚያ በኋላ ነው ከተረጋጋን በኋላ ወደ ጸሎት የሚገቡ። ብዙዎች ይመጣሉ፣ መች እንደተቀመጡ መች እንዳሰቡ አይታወቅም። ገና እንደደረሱ በስመ አብ ወወልድ ወመንፈስ ቅዱስ ጸሎታቸውን ይጀምራሉ ምናምን። ከዛ የሚያነበው በማርስ ከተደወለ ችግር የለባቸው በድጋሚ ሄሎ አዎ እዚህ ነኝ እሺ እና ይዘጉታል። ለዛ እግዚአብሔር ምናምን ብሎ ይቀጥላል። እግዚአብሔር ንጉሥ ነው ክርስቲያኖች፣ እግዚአብሔር ንጉሥ ነው። እርሱ አምላክ ነው። በምድር የምንፈራቸውን ቀጥቅጦ የሚገዛ አምላክ ነው ክርስቲያን። እነርሱን ካለ መኖር ወደ መኖር ያመጣ ነው። እግዚአብሔር ፊት ላይ ስትቆም ከንጉሥ ፊት እንደቆምክ ነፍስ ካላወቀች ተሳስተሃል። እግዚአብሔር ፊት ስትቆም ኃይለኛው ገናናው አምላክ ፊት መቆምን ካላሰብክ ረሳሃል። እርሱ ልጆችን መማረክ ስለሚወድ፣ ልጆቹን መሳብ ስለሚወድ የአባታዊ ፍቅሩ የቱንም ያለ ረቂቅና ድንቅ ቢሆንም እግዚአብሔርን ንግስና ግን ፍቅሩ አይሸፍኑም ክርስቲያን።
እግዚአብሔርን አምላክነት ፍቅሩ አይሸፍነውም። አንዳንድ ሰው በጣም ከመላመድ የተነሳ እግዚአብሔርን ቤተ መቅደስ ገብቶ የሚረሳ አለ። እንደዚህ አይነት ልቦናን ከሁላችን ያርቅልን። ቤተ ክርስቲያን ገብቶ እግዚአብሔርን የሚረሳ ብዙ ሰው አለ። ሐኪም ፊት ስልክ አያወራም፣ ባለስልጣን ፊት ስልክ አያወራም፣ ሌላ ቦታ ስልክ አያወራም፣ በፍጹም አያደርገውም። ግን እግዚአብሔር ፊት ግን የሚያላግጥ ሰው ያለ እግዚአብሔር ፊት ላይ ራያችሁም ሰው ቁልቢ ይሄዳል። ቁልቢ ሄዶ ገብርኤልን ይረሳው። ግሸን ይሄዳል። ግሸን ሄዶ መስቀል ላይ ክርስቶስን ሳያየው ይመጣል። ከመስቀሉ ስር ድንግል ማርያምና ዮሐንስ አሉ፣ አያያቸው። አያችሁ፣ እግዚአብሔርን የሚረሳ ልቦና፣ እግዚአብሔርን የማያስተውል ሕሊና፣ እግዚአብሔር አጠገቤ አለ ብሎ የማያስብ ልብ። በምድር የምንፈራቸው የትኞቹም ያህል ቢጀግኑ የእግዚአብሔርን ያህል ግን አቅም የላቸውም። አይደለም የእግዚአብሔርን ያህል ብለን ልንናገር ይቅርና በዚያ ደረጃ በአምላካችን በእግዚአብሔርን በምንፈራው ልክ አይደለም። በዚያ ሐሳብ የማይታሰቡ ናቸው ክርስቲያኖች። ለዚህ ነው ታላቁ ዳዊት ሲናገር የምትፈራው እግዚአብሔር ጋሻህ ነው ይላል። እስቲ ሁላችሁም የምትፈራው በሉ እግዚአብሔር ምን ነው? አየህ፣ ጸሎቴ የሚጀምረው መጀመሪያ ከመፍራት፣ መቅደስ መገኘታችን የሚጀምረው መጀመሪያ ከመፍራታችን፣ ልመናችን የሚጀምረው መጀመሪያ ከመፍራት ነው የሚነሳው። ዝማሬያችን ከመፍራት ነው መነሳት ያለበት። አገልግሎታችን፣ ጸሎታችን መጀመሪያ ከመፍራት ነው መነሳት ያለበት። ክርስቲያኖች ከመፍራት ነው። እያንዳንዱን በአምልኮ ዙሪያ ያለን ነገር በጣም በጥንቃቄ የተሞላ እንዲሆን በስጋ ፈቃድ በልምድ ሐሳብ ሳይሆን በጥንቃቄ የተሞላ አምልኮ። አያችሁ፣ ጥንቃቄያችን የሚጀምረው እዚህ ብቻ አይደለም። ታላቁ ዮሐንስ አፈወርቅ ምን ይላል መሰላችሁ? ቤተክርስቲያን ስትገባ በሩ ላይ የተደረደሩት ምስኪናን ድሆች መካከል ክርስቶስን ካላየኸው መንበሩ ላይ አታየውም ማለት አይገርም? እዛ በር ላይ ሆኖ ስለ እግዚአብሔር እያሉ በሚለምኑ መካከል እግዚአብሔርን እዛ መለላ ላይ ካላየኸው፣ ከሚለምኑት መካከል ክርስቶስን ካላየኸው በተአምር ቅድስተ ቅዱሳን ውስጥ አታየውም። አያችሁ ፍርሃታችን የቱ ጋር እንደሚጀምር፣ አክብሮታችን የቱ ጋር እንደሚጀምር፣ መጠንቀቃችን የቱ ጋር እንደሚጀምር፣ መስገዳችን መንበርከካችን የቱ ጋር እንደሚጀምር ክርስቶስ አያችሁ። የጸሎታችን ስኬት የሚሞላው በእነዚህ መንገዶች ስናልፍ ነው። ትምህርታችንን እንዳትረሱት። የሁለት ሰዎች ጸሎት በእግዚአብሔር መቅደስ፣ የሁለት ሰዎች እንባ በእግዚአብሔር መቅደስ፣ የሁለት ሰዎች አገልግሎት ልመና በእግዚአብሔር መቅደስ። ይህን ነው የምናየው እግዚአብሔር ልጆች። ታዲያ ሁለቱ ወደ እግዚአብሔር መቅደስ መጡ። አንዱ ያነባ ያለቀሰ መጣ። በደለኛው ልጅ መጣው፣ ኃጢአተኛው ልጅ መጣው፣ ደካማው ልጅ መጣው፣ ሰነፉ ልጅ መጣው የሚል ሁለተኛው ደግሞ በኩራት፣ ሁለተኛው በትዕቢት፣ ሁለተኛው የሚሰጠው የማደርገው እንዲህ ብሎ በሰራው ስራ የሚኩራሩ ሁለት ነፍሳት ወደ እግዚአብሔር መቅደስ በር ላይ ደረሱ። ምን ጋር ደረሱ? በር ጋር። ሁለቱ በእግዚአብሔር መቅደስ በር ላይ ደረሱ። ታዲያ ቀራጩ እንደዚህ ያለ ጌታ ሆይ እኔ አንተ መቅደስ ውስጥ ልገባ አይገባኝም። እኔ አንተ መቅደስ ላይ ልገባ አይገባኝም። እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ ጥፋተኛ ነኝ። ያንተ መቅደስ ለኔ አይሆንም። እንደኔ ላለ ለረከሰ፣ እንደኔ ላለ ለጥፋተኛ፣ እንደኔ ላለ ኃጢአተኛ ያንተ መቅደስ አይሆንም። እግዚአብሔር ሆይ እባክህ ያንተን መቅደስ የሚረጥ ልብ፣ የሚረጥ እግር፣ የሚደፍር ልብ የለኝም። ያንተን መቅደስ ደፍሮ የሚረግጥ፣ በአንተ መቅደስ የሚንገዋለን፣ በአንተ መቅደስ የሚንቀሳቀስ፣ እነዚህ የተቀደሰውን አጸድህን የሚረግጥ ልብ እግዚአብሔር ሆይ የለኝም። ስለዚህ እኔ አልገባም ብሎ በር ላይ ቆመ። ሲውላችሁ ነገሩኝ። አልገባም ብሎ የት ቆመ? ኧረ ተናገሩ። አልገባም ብሎ የት ቆመ? በር ላይ ቆመ። አልገባም፣ መቅደሱ ላይ አልገባም፣ በር ላይ ቆመ። በደለኛው አልገባም፣ ኃጢአተኛው አልገባም። አንተ ቅዱሱ እግዚአብሔር ሆይ የኔ የበደለኛው እግር ያንተን መቅደስ አይረግጥህም ማለት። እያቸው ክርስቲያኖች በእግዚአብሔር መቅደስ የመገኘት አቅም፣ እግዚአብሔርን የማየት አቅም፣ በፊቱ የመቆም አቅም፣ ስንቴ ዘመርን። ተገብቶኝ ነው ወይ አልተገባኝም ብለን መች ዘመር፣ አልተገባኝም ብለን መች ጸለይ፣ ስሜን ልጠራ አልደፍርም ብለን መች እግዚአብሔርን ለመን ነው። ክርስቲያኖች አልገባም እግዚአብሔር እኔ በር ላይ ነኝ፣ እኔ ጥፋተኛ ነኝ፣ ያንተን መቅደስ የሚረግጥ እግር የለኝም ማለት። ፈሪሳዊው ሰተት ብሎ ወደ መቅደሱ ገባ፣ ቅድስተ ቅዱሳኑ ጋር ደረሰ። ያን ጊዜ እንደዚህ እያለ ይንገዋለል ጀመር። እግዚአብሔር ሆይ አለ እንደዚያኛው እንደ ቀራጩ በር ላይ ስላላቆምከኝ አመሰግንሃለሁ።
በበደለኛው በር ላይ ስላልሆንኩኝ አመሰግናለሁ። እንደ ቀራጩ ባለ ስብዕና ስላልሰራኸኝ አመሰግናለሁ። በሳምንት 2 ቀን እጾማለሁ፣ አስራቴንም እከፍላለሁ። 2 ሰዎች በእግዚአብሔር መቅደስ ተገኝተዋል። አንዱ በር ላይ ቆሞ እያለቀሰ ነው፣ ሁለተኛው ውስጥ ገብቶ እየዛተ ነው። ለቅድስተ ቅዱሳኑ በጣም ቅርብ የሆነው ውስጥ የገባው፣ ከቅድስተ ቅዱሳኑ በጣም ሩቅ የሆነው ግን በር ላይ ያለው ነው። እና ጌታ አንድ ጥያቄ ጠየቃቸው። ከሁለቱ ማን እግዚአብሔርን አግኝቶ የሄደ ይመስላችኋል? እስኪ ሁላችሁ ልጠይቃችሁ። ከሁለቱ መካከል የትኛው እግዚአብሔርን አግኝቶ ሄደ? በር ላይ ያለው ነው መቅደስ የገባው? አላልሰማችሁም? በር ላይ ያለው ነው መቅደስ የገባው? በር ላይ ያለው ያልገባው ያልደረሰው መቅደሱን ያረገጠው መቅደስ ከገባው በላይ ባለዋጋ ሆኖ ተመለሰ። ክርስቲያኖች ያልገባው በመቅደሱ ያልተገኘው ግን ከበር ላይ ሆኖ በደለኝነቱን እያሰበ እያለቀሰ የነበረው እግዚአብሔርን አይቶ ተመለሰ ይላል። ሁላችሁ ነገሩ ማንን አይቶ ተመለሰ? ነገሩ ማንን አይቶ ተመለሰ? እግዚአብሔርን አይቶ ተመለሰ። እያችሁ እግዚአብሔር ልጆች ለካ በር ላይ የቆሙ የሚበልጡን ቀን አለ። ቤት ሆነው የሚበልጡን ሰዎች ለካ ሰፈር ላይ ሆነው የሚበልጡን አሉ። መቅደሱ ላይ ሳገቡ በሩ አፋፍ ላይ ሆነው የሚበልጡን ሰዎች አሉ። ለካ መቅደስ መግባታችን እግዚአብሔርን ለማየት ዋስትናችን አይደለም። መዘመራችን እግዚአብሔርን ለማወቃችን ዋስትናችን አይደለም። ቁጭ ብለን ወንጌል መስማታችን እግዚአብሔርን ለማየታችን ዋስትና አይደለም። በቅድስተ ቅዱሳን ውስጥ መገኘታችን፣ አገልጋይ መባላችን፣ ኦርቶዶክሳውያን መባላችን እግዚአብሔርን ለማየት ዋስትና አይደለም። እግዚአብሔርን ለማየት ዋስትናው በር ላይም ሆነ መቅደሱ መካከል የተቀደደ ልብ፣ እግዚአብሔርን ለማየት የወሰነ ልብ፣ ራሱን ደካማ ያደረገ ልብ፣ ራሱን በአምላኩ በእግዚአብሔር ፊት ያዋረደ ልብ፣ እግዚአብሔር ሆይ እየኝ፣ እግዚአብሔር ሆይ ተመልከተኝ፣ በደለኛው መጣው የሚል ልብ፣ እግዚአብሔር ሆይ አግዘኝ፣ ደክሞኛል የሚል ልብ፣ እግዚአብሔር ሆይ አንተ ካላሻገርከኝ ትዳሬ ባዶ ነው፣ ወጣትነቴ ባዶ ነው፣ መኖሬ ባዶ ነው፣ ዘመኔ ባዶ ነው የሚል ልብ፣ እግዚአብሔር ሆይ አንተ ካልደገፍከው ይሄ ማንነት ከንቱ ነው የሚል ልብ በእግዚአብሔር ፊት ዋጋ አለው። ጌታ ጠየቀ፣ ማን እግዚአብሔርን አይቶ ተመለሰ? ማን ከእግዚአብሔር ጋር አውርቶ ተመለሰ? ማን አርፎ ተመለሰ? አላያችሁም? አሁን በዚህ አብይ ጾም በእያንዳንዱ ቤተክርስቲያን ብትሄዱ በጣም በቃ ግቢው በሰው ሙሉ ነው። በጣም በሰው ሙሉ ነው ግቢው። ያን ጊዜ የሚነሳ ጥያቄ አለ። በዚህ በግብጽ በሚገኝ ገዳም ላይ የባለፈው የጾመ ፍልሰታ ላይ ከ20,000 ሰው በላይ በአንድ ገዳም ሱባኤ ይይዛል። እስኪ የምትሰሙን እጃችሁን አሳዩ። እየሰማችሁ ያላችሁ እግዚአብሔር ሁላችንን የሚስማ እግዚአብሔር ያሳርፍ እና በዚያ ገዳም ላይ አንድ አባት አሉ። እኛ አባት በእድሜ ደረጃ በጣም ረጅሙን ዘመን በገዳሙ የቆዩ እና በጣም ጸሎተኛ የሆኑ አባት ናቸው። ለኛ አባት አንድ ረዳ አላቸው፣ የሚላላካቸው የሚታዘዛቸው አንድ ረዳ አለ እና በገዳሙ የገባውን የሰው ቁጥር በጣም አይቶ ወትሮ ከሚያውቀው በላይ ስለጨመረ ደስ አለውና አባ ዘንድሮ እግዚአብሔር ጎብኝቶናል አላቸው። ማን ጎብኝቶናል? እግዚአብሔር ጎብኝቶናል። እንዴት አሉት። ዘንድሮ እኮ ከ20,000 ሰው በላይ በገዳማችን መጥቷል ጸሎት ሊያደርግ እግዚአብሔር ሊለምን። እኛ አባት እንደዚህ ብለው መለሱለት፣ የኔ ልጅ እግዚአብሔር ፊት ግን መገኘት የቻሉት 146 ሰዎች ናቸው። ስንት ሰዎች ናቸው? የገባው ከስንት በላይ ነው? ከ20,000 ሰው በላይ ገዳም ውስጥ አለ። እግዚአብሔር ፊት ግን መገኘት የቻለው 146 ሰው ነው። አያችሁ፣ ልክ የቀራጩን ዋጋ የቀራጩን መንገድ ያገኘው 146 ሰው ነው። ከዛ ውጭ ያለው ሰው እግዚአብሔር ፊት አልተገኘም። እግዚአብሔር አላየውም። በእግዚአብሔር ፊት መቆም አልቻለም። በአምላኩ በእግዚአብሔር ፊት መገኘት አልቻለም። በአምላኩ በእግዚአብሔር ፊት ተገኝቶ ልመናውን ማቅረብ አልቻለም። አሁን ከዛ ውስጥ እኮ መካከል ወደ ቤቱ ከተመለሰ በኋላ መከራው ችግሩ ምናምን ሲል ምን ገዳም ሄድኩኝ ጸለይኩኝ ምን ዋጋ አለው እግዚአብሔር አልሰማኝም። መጀመሪያ እግዚአብሔር መጫየ እግዚአብሔር ፊት መጀመሪያ መች ተገኘ? እግዚአብሔር ፊት መች የመታየት አቅሙን አገኘ? ክርስቲያኖች አሁን እዚህ ውስጥ ያለን በጣም ብዙ ሰዎች አሉ። ስንቶቻችን በእግዚአብሔር ፊት እንገኝ ነው? ስንቶቻችን እግዚአብሔር ያየን ነው? የስንቶቻችን ልመና በእግዚአብሔር ፊት ይደርስ ይሆን?
አንዳንዱ ሰው የክርስትናውን ጥግ ሲናገር ግሸን ሄድኩኝ፣ ቁልቢ ሄድኩኝ፣ ጻድቃኔ ሄድኩኝ፣ ደብረ ሊባኖስ ሄድኩኝ፣ በእነዚህ ስፍራዎች ሁሉ ሄድኩኝ፣ ግን የኔ ጉዳይ ገደል ነው ይላል። መጀመሪያ በእግዚአብሔር ፊት ተገኝተሃል? እግዚአብሔር አይቶሃል ወይ? ላያችሁ በዚህ በራእይ ዮሐንስ በራእዩ ክፍል ላይ ለዚህ ለሰርዴስ ቤተክርስቲያን መምህር ሲነግረው እንደዚህ እኮ ነው ያለው። አንተ አለው ሕያው ስለሆንክ ስማለህ። ምን ስለሆንክ ተናገሩ እንጂ ምን ስለሆንክ? ሕያው ስለሆንክ ስማለህ አለው። ግን ምን ብለሃል? ሞተሃል። ግን ምን ብለሃል? ሞተሃል። ሕያው ስለሆንክ ስማለህ። አዎ ሕያው ስለሆንክ ስለምትንቀሳቀስ እድሩ ስላልቀበረ ሞተሃል ስላልተባልክ ስለምትገባ ስለምትወጣ በመንቀሳቀስ ሰዎች ስለሚያዩ ሰዎች ስለሚመለከቱ ሕያው ስለሆን ስማለህ። ከበደ አየለ አልማዝ ገሌ ትባል ይሆናል፣ ግን በእኔ በአምላክ በእግዚአብሔር ፊት ሞተሃል። በእግዚአብሔር ፊት ሞተሃል። ስለዚህ ህዝቡን መምህሩን እየጠቀሰ ህዝቡን ይናገራቸው ጀመረ። አንተ አለው ትላለህ፣ ሞተሃል አለ። አያችሁ ሰው በእግዚአብሔር ፊት መጀመሪያ መለመን ያለበት አምላኬ ሆይ በፊት አለው ወይ? ጸሎቱ ሌላ ጉዳይ ነው። አለው ወይ አምላኬ ሆይ በፊት አለው ወይ? ታየኛለህ ወይ? መቆሜን አይተኸዋል ወይ? መጾሜን አይተኸዋል ወይ? ምጽዋቴን አይተኸዋል ወይ? የማህበራውን ጧፍ ታየዋለህ ወይ አምላኬ ሆይ? አያችሁ ክርስቲያኖች ትልቁ ነገር ይሄ ነው፣ መገኘት መቻል። ክርስቲያኖች መገኘት፣ በእግዚአብሔር ፊት የመታየት አቅም፣ በእግዚአብሔር ፊት የመኖር አቅም፣ በእግዚአብሔር ዓይን የመታየት አቅም። ከዛ ጥያቄ ከዛ በኋላ ነው ይነግረዋል። የቀሩ ያልሞቱ ነገሮች አሉ ይለዋል። የቀሩ ያልሞቱ ነገሮች አሉ፣ እነሱን አጽና ይለዋል። አንተ ሞታል፣ ስለዚህ አንተ ጉዳይ አልቋል። ግን የቀሩ ያልሞቱ ጉዳዮች አሉ። በእግዚአብሔር ዓይን የሞቱ በጣም ትዳሮች አሉ። በእግዚአብሔር ዓይን የሞቱ ትዳሮች አሉ። በእግዚአብሔር ዓይን የፈረሰ ትዳር አለ። በእግዚአብሔር ዓይን መካን የሆነ ቤተሰብ አለ። በእግዚአብሔር ዓይን የወደቀ ማንነት አለ። በእግዚአብሔር ዓይን ክርስቲያኖች፣ ለዚህ እኮ ነው ዳዊት በእግዚአብሔር ፊት የመገኘትን አቅም ሲነግረን በእግዚአብሔር ፊት የመታየትን በእግዚአብሔር በፈቃዱ የመኖርን ስብዕና ሲነግረን ታላቁ ዳዊት የነገረን ታላቅ ሐሳብ አለ። በኃጥአን ድንኳን ደልቶኝ ተመችቶኝ ከመኖር ይልቃል። በእነዚያ ድንኳን እግዚአብሔር በሌለበት ስፍራ እየተጨበጨበልኝ ነግሼ ከመኖር ይልቅ በእግዚአብሔር መቅደስ ብጣል ይሻለኛል። አያቸው ክርስቲያን የመገኘት ዋጋው ሲገባ ነው። የመገኘት ዋጋው ሲገባ አንዳንዱ በዓል ስለሆነ ይመጣል፣ አንዳንዱ በእግረ መንገድ ይመጣል፣ አንዳንዱ ሰው አስገድዶ ያመጣዋል። እነዚህ ሁሉ ያልተገኙ ናቸው። ክርስቲያን የተገኘው ቀራጩ ነው። ቀራጩ ነው የተገኘው። ቀራጩ የተገኘው እንዴት ነው? ከቤቱ ጀምሮ እግዚአብሔርን ፍለጋ መጣ። ሁላችሁም ከቤቱ ጀምሮ ማንን ፍለጋ መጣ? አረ ነገሩ ማንን ፍለጋ መጣ? እግዚአብሔርን ፍለጋ መጣ። ከቤቱ ጀምሮ እግዚአብሔርን ፍለጋ መጣ። እግዚአብሔር ልጅ እየመጣው ነው። በደለኛው እየመጣ ሌባው እየመጣው ነው። ዝሙት ያስቸገረኝ ስካር ያስቸገረኝ ልጅ እየመጣው ነው። የጾም ወቅት ላይ ብቻ ክርስቲያን የሆነው ልጅ እየመጣው ነው። እንደዚህ አይነት መምጣት፣ እንደዚህ አይነት በእግዚአብሔር ፊት የመገኘት አቅም እንዳትረሱ። በእግዚአብሔር መቅደስ ሁለት ሰዎች ነው የሚገኙት ምን ጊዜ። አንዱ እግዚአብሔርን አግኝቶ አርፎ ጸልዮ ለምኖ የሚሄደው ነው። ሁለተኛው በእግዚአብሔር መቅደስ የሚገኘው ሰው ደግሞ ሁለተኛው በአምላኩ በእግዚአብሔር መቅደስ የመገኘት አቅም ያለው ሰው ደግሞ ያድል የሌለው ነው። ያድል ፈንታ የሌለው የጎደለው ነው። ክርስቲያን ይመጣል መቅደስ፣ በሳምንቱ 2 ቀን ይጾማል፣ አስራቱን ያወጣል፣ ግን እግዚአብሔር አያየው። ላያችሁም ጌታ እኮ ነው ያለው ከሁለቱ ማን እግዚአብሔርን አግኝቶ ተመለሳ ነው። ያቀራጩ 1 ብር ይዞ አልመጣም። ያቀራጩ ጾሙ አልመጣም። ያቀራጩ የጾም ዛቻ ይዞ አልመጣም። ይሄኛው ግን በሳምንቱ 2 ቀን ሊጾም አስራቱን በጣም ከፍ አድርጎ ሊከፍል ተናግሮ ነው ይሄ። እግዚአብሔር ግን አላየውም። እግዚአብሔር የማያየው አገልግሎት፣ እግዚአብሔር የማያየው ጾም፣ እግዚአብሔር የማያየው ክርስትና፣ እግዚአብሔር የማያየው ነጠላ መልበስ፣ እግዚአብሔር የማያየው በጎነት፣ እነዚህ ሁሉ ደካማዎች ናቸው ክርስቲያኖች። እግዚአብሔር የማያየው አንድ አባት በዚህ በአርመን ቤተክርስቲያን የሚነገር አንድ ታሪክ አለ። እነዚህ ኦሪየንታል የሚባሉት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉት አማኞች ልክ እንደኔና እንደናንተ ባለ በእንደዚህ አይነት የወንጌል አገልግሎት ቀድሞ መጥተው ፊት ለፊት መቀመጥ ልማዳቸው። የእነሱን በረከት ቦላችን ያሳድረን። በቃ በጣም የትም ቦታ እኔ ግብፅን አውቃለሁ፣ ይገርመኛል። ያንኛው ስምዖን የሚባለው ቤተክርስቲያን ላይ ተራራ ዋሻ ስር የተሰራ ቤተክርስቲያን ነው። ልክ እንደ ስቴዲየም ትሪብል ነው መቀመጫው።
እና እዛ መቀመጫ ላይ ታች ተቀመጣችሁ ማለት ስትመለሱ ዳገት ነው። ሰው ምንም ለምን ትልቅ ሰው ነው ወርዶ በወንጌሉ ፊት ለፊት ላይ ነው የሚቀመጠው። በጣም የሚያስቀኑ አማኞች ናቸው። በጣም የሚያስቀኑ። እኛ ሀገር ደግሞ ስትመጡ ደብረመዊም ሆኑ እዚህ ምስራቅ ፀሐይ የሚሄዱ እዚህም ነው በር ላይ ያላችሁ ወደፊት ነው። ልመና ነው። እኛ ሰውም ለተመስጦ ለወሬም ስልክ ለመጎርጎርም እንዲመቸው አድርጎ አይደለም። ስልክ ጎርጎረ ቁጭ ብለህ ሰምተህ በእግዚአብሔር ፊት ተገኝተሃል ወይ? እግዚአብሔር አይተዋል ወይ? በቃ አንዳንዱ ድንገት ቢደወልልኝ ይወጣል። እንዴት እግዚአብሔር ጋር እንደው ከተደወለ ይወጣል። ስለዚህ እግዚአብሔር ይሰማል። እኮ ነው የመሰበር ያለ መባረክ ምክንያት ይላል ያ ታላቅ መምህር ሲጽፍ ለደቀ መዝሙሩ እየጻፈ ነው። ያለ መባረክ ምክንያት በሁለት ጆሮ እግዚአብሔርን ሰምተህ አታውቅም ይላል። በስንት ጆሮ አረ ነገሩኝ፣ በስንት ጆሮ? ሁለት ጆሮ ያለው ሁለቱን ጆሮ ልቡን ከልብ እግዚአብሔርን ሰምተህ አታውቅም። ታዲያ እግዚአብሔርን ካልሰማ እንዴት ታርፋለህ? እግዚአብሔርን ካልሰማ እንዴት ትረጋጋለህ? እና በዚህ ባርበሬ ቤተክርስቲያን ላይ እንደነገሩ ሁሉ ህንድ ቤት የሚሉ ቀን ፊት ለፊት መጥተው ነው የሚቀመጡት። ምንድነው ልምዳቸው ሲባል ፊት ለፊት ላይ ክርስቶስ እንደራሴ መስቀል ይዞ ይቀመጣል። ክርስቶስን የምናየው በሱ እኮ እጅ ላይ ነው። ከፊት ለፊት ወንጌላውያን አሉ፣ ዘማሪያን አሉ። ከፊት ለፊት ስጋው ደግሞ የሚወጣበት ያ ቦታ አለ እና ከፊት ለፊት በጣም ብዙ ነገሮች አሉ። እዛ ጋር መቀመጥ ህሊናን ያሳርፋል አሉ። እንደዚህ አይነቱን ልቦና ለሁላችን ያለ እና ይሄ አባት ቀድሞ ሲመጣ እንትን ነው ጆሮ የመስማት ችግር አለበት፣ አይሰማም ጆሮ እና ቀድሞ እየመጣ ነው። ቀድሞ መቶ ፊት ለፊት ይቀመጣል እና ፊት ለፊት ሲቀመጥ በቃ አይሰማም እኮ በቃ እንደዚህ ደስ እያለው ይሄዳል ብቻ። ከዛ አንድ ቀን ሲመጣ ፊት ለፊቱ ሞልቶበታል። ከዛ በቃ ቦታ አጥቶ የተጨናነቀ ነው። ከኋላው ነበር ላይ ተቀምጦ እና ይጨናነቅ በጣም ይረባበሻል። ይህስ ከኋላ ሆኖ ማለት ነው። ከዛ አጠገቡ ያለው ሰው ድምፁን ከፍ አድርጎ ምን ሆነ ነው አለው። አይ ፊት ለፊት እንዴ አንተ እኮ እዛም ብትሆን አትሰማም አይደለም የጆሮ ያስቸግር የለው ይለው። እኔ እኮ የምሰማው ለመፈወስ ነው አለ። ሁላችሁም የምሰማው ምን ለማለት ነው? አሁን ኋላ ታሪኩ ሲጻፍ ጆሮ ሰምቶ ነው። በመስማት እግዚአብሔርን በመስማት ጆሮ ሰምቶ ማለት ነው። አያችሁ ክርስቲያኖች፣ ይሄ የምንሰማው ይሄ ተራሮችን የሚያንቀጠቅጠው የእግዚአብሔር ድምፅ፣ ይሄ ምድርን የፈጠራት የእግዚአብሔር ቃል፣ ይሄ ሰማይና ምድርን የሚከፍለው መለኮታዊ ድምፅ እግዚአብሔር ሲናገር የምንሰማው ለእውቀት አይደለም፣ የምንሰማው ለመዳን። እግዚአብሔር ስለዚህ መለኮታዊ ቃል ስትላል ይሄ ይገርመኛል። ሰው የሚሰማው ሰው ለመዳን አይሰማም። ለእውቀት ቢሰማ እየመሰለው በማለት ስልክ ይጎረጎራል፣ ከተደወለም አንስቶ ይመልሳል። ችግር የለውም ምንም። የሚገርመኝ ግን አጋንንት ግን አንድ መንፈስ ያለበት ሰው ግን ገብቶ መሀል ላይ ይሄ የእግዚአብሔር ቃል በመንፈስ ሲነገር መሀል ላይ መጮህ ይጀምራል። ሰው አልሰማ ባለበት ዘመን ላይ አጋንንት ተቃጠልኩ ይላል። ሰው ሰምቶ መፈወስ ባልቻለበት ዘመን አጋንንት ይሰማና ነደብኩኝ ይላል። በየጉባኤው በየአውደ ምሕረቱ እናያለን እንዲህ አይነት ነገሮች። ክርስቲያኖች እግዚአብሔር መቅደስ ላይ መገኘት ለመዳን፣ እግዚአብሔር መቅደስ ላይ የምንገኘው ለመትረፍ ነው። እግዚአብሔር መቅደስ ላይ የምንገኘው መረጋጋት ያልቻለው ስብዕናችን እንዲረጋጋ ነው። ከምንም በላይ ቤታችንን ትተን ነጠላችንን ለብሰን ወደ እግዚአብሔር መቅደስ የመጣ ነው እግዚአብሔርን ለማየት ነው። ከአምላካችን ጋር ለማውራት ነው። ሸክማችሁ የከበደ ላቁሳለን ጌታ ሆይ እስከ ሸክሜ የመጣው አቅልልልኝ ለማለት ነው። እግዚአብሔር ጉድለት አለብኝ ሙላልኝ ለማለት ነው። እግዚአብሔር የትዳሬን ጉዳይ አስተካክለው ለማለት ነው። እግዚአብሔር ስለምሰማው ያንተ መለኮታዊ ቃል ይሄንን ያንተን ድምፅ የሰማው ገላይ እባክህ ጤናዬን እንዲያስተካክለው፣ ሰላሜን እንዲመልሰው፣ በረከቴን እንዲያበዛው። ለዛ ነው ክርስቲያኖች የምንመጣው። ለዛ ነው የምንመጣው። እዚህ ነው ብዙ ሰው የእግዚአብሔርን ቃል ለእውቀት ስለሚሰማ ነው የማይገኘው። ቃሉ እንደሚያድነው ቢያቅ ግን ይገኝ ነበር። የምሰማው ለመዳን ነው ቢል ይገኝ ነበር። ክርስቲያኖች አላያችሁም? እዚሁ በአርመን ላይ ሰዎች ሲደውሉለት ነበር። በጣም ተደጋግሞ ሲደወልለት ከመስሪያ ቤት ስለነበር የሥራ ወዳ ባልደረቦቹ ስለነበሩ ስጋ ፈቃድ ነውና ደንግጦም እንደዚህ ነው ቴክስት ተላከላቸው። ኦፕራሲዮን ላይ ነኝ አለ። ምን ላይ ነኝ? አረ ነገሩ ምን ላይ ነኝ? ደንግጠው እንዴ ቀን አብሮን ነው የነበረው እንዴት ምናምን ብለው ደንግጠው፣ እሱ ግን ወንጌል ላይ ነበር። እንደጨረሰ እንደወጣ ደወለላቸው። የት ናችሁ? እዚህ ቦታ ምን በሰላም ነው ወይ? እንዴ አንተ ምን ሆነ ኦፕራሲዮን የምትደረገው? የስንት ህመም አለብኝ፣ ቆሜ ስለሄድኩ ነው፣ የስንት ጉድለት አለብኝ።
እና ወደ ሆስፒታልና አረ የኔ እኮ ሐኪም እኮ ጊዜ አይወስድም፣ አልጋ አያስይዝም፣ ፈውሶ ይለቃል። እናንተ በደወላችሁልኝ ሰዓት ላይ የቆራረጠ ያስተካከለ ነበር። አሁን ጤነኛው ይወጥቻለሁ፣ ልምጣና ላገኛችሁ አላችሁ። ክርስቲያኖች የምንሰማውን ለመድኃኒት ያደርጉ። እግዚአብሔር ሲናገር የመፈታታት ሰዓት ነው። እግዚአብሔር ሲናገር የመርሰራት ሰዓት ነው። እግዚአብሔር ሲናገር የመፈወስ ሰዓት ነው። የምትዘምሩ በመንፈስ ዘምሩ። የመዝሙሩ ግጥም የዘማሪው ታዋቂነት አይደለም። ክርስቲያኖች ተቀዶ የሚዘመር መዝሙር ነው። በእግዚአብሔር በተቀደደ ልብ የሚዘመር መዝሙር ነው። በእግዚአብሔር ፊት ዋጋ ያለው በተቀዶ ልብ ተከፍሎ አሉ እኮ እኛ የዘጠና ዘማሪ መዝሙር ስንኝ ይችላል። አንድ ቀን እግዚአብሔርን ማየት አልቻልንም። ነይኔም ማርያም ብቻ የሚችሉት አንድ እናት እኮ 9 ልጅ አሳድገው ለሀገር ዶክተር አስመረቀው የሚችሏት መዝሙር ግን አንድ ንጉሷም ነይኔም ማርያም። አያችሁ ክርስቲያኖች የግጥሙ ብዛት አይደለም፣ በእግዚአብሔር ፊት እንድንገኝ የሚያደርገን ነገር ልባችን ተቀዶ በእግዚአብሔር ፊት መቆም ስንችል እንደ ቀራጩ የበደለኝነቱን ጥግ አብዝቶ አሰበና በመቅደሱ መቆም ዘገነ። እኔ አንተ መቅደስ አልገባም በደለኛ ነኝ፣ አይ ለኔ አይሆን በደለኛውን ባካስበኛል። ያኛው መቅደስ መካከል ገብቷል። መቅደስ ገብቶ እግዚአብሔርን አላየውም። ከእንደዚህ አይነት እውርነት እግዚአብሔር ይሰውራል። ለሎቂያው መምህር የነገረው ያንን ነው። አይን አለ ግን እውር ነው ያለው ይሄ ነው። አይን አለ እውር ነው። አይን አለ ግን ምንም አታይም እውር ነው። ለዚህ ነው ታላቁ ተክለ ሃይማኖት ለልጆቹ ለደቀ መዛሙርቱ ሲነግራቸው ደቂቀ ደአሙ ስሙ ቃል አቡክሙ አረጋይ መቅደመ ይኩን ትኩልትክሙ ላይ ለእግዚአብሔር። ልጆቼ መጀመሪያ ስሙኝ ባካችሁ። ልጆቹን ደቀ መዛሙርቱን ጻድቁ ተክለ ሃይማኖት ልጆቼ ስሙኝ፣ ግድ የለም መጀመሪያ ከምንም በፊት ትምክህታችሁን፣ ተስፋችሁን፣ አቅማችሁን እግዚአብሔርን አድርጉት። መቅደመ ይኩን መጀመሪያ እሱን አድርጉ። እግዚአብሔርን ፍሩት። በመቅደሱ ስትገኙ ፍሩ፣ ስትረቅቁ ፍሩ፣ ስትጸልዩ ፍሩ፣ ስትዘምሩ ፍሩ። ብዙ ቦታ ላይ ስብከት እየሰሙ ያለቅሷሉ፣ እየዘመሩ የሚያለቅሱ ሰው ካታዩ አለማልቀሳቸው ስህተት ነው አይደለም። ማልቀሳቸው ልቆ ነው ላይሆን ይችላል። ግን በመንፈስ መዘመር፣ በህይወት መዘመር፣ ከመላእክቱ ጋር መዘመር፣ በህይወት እግዚአብሔርን መስማት አለኮ። ቁጥር 20 ድረስ ደርሶ አንድ ቀን እግዚአብሔርን አይቶ ማያቅ ዘማሪ በስብከትም ከራእይ እስከ ዘፍጥረት እስከ ራእይ እየሰበኩኝ ነው ብሎ አንድ ቀን እግዚአብሔርን አይቶ ማያቅ ብዙ ነፍሳት። ዛሬ እዚህ ውስጥ 2 ነፍሳት አሉ እንዳትረሱ። አንዱ ቀራጩ ነው እግዚአብሔርን አይቶ የሚመለሰው። አንዱ ፈሪሳዊ ነው መቅደስ ገብቷል፣ ጧፍ አብርቷል፣ ምን ብሏል፣ ግን እግዚአብሔርን አላየም። እግዚአብሔርም አላየው። እዚህ ያላችሁ የትኛውን እንሆን እኔና እናንተ? እግዚአብሔርን አይተን ይሆን የምንመለሰው? እግዚአብሔር ጋር ወርተን ይሆን የምንመለሰው? ከሰማዕቱ ከቅዱስ ጊዮርጊስ ጋር ተነጋግረን ይሆን የምንመለሰው? እግዚአብሔር በፊቱ መገኘት ያድርግልን። በስራይ የዝሆን መግቢያዬ በስራይ የዝሆን መግቢያዬ በስራይ የዝሆን መግቢያዬ በስራይ የዝሆን መግቢያዬ ጨነቀኝ ጠበበኝ ነፍሴ በዳልኝ ጨነቀኝ ጠበበኝ ነፍሴ በዳልኝ አለፈብኝ በቀኑ ጊዜ አለፈብኝ በከንቱ ጊዜ እየጓጓ ለዚህ ለስራዬ እየጓጓ ለዚህ ለስራዬ በንስሐ ተላከብሽኝ Yeah.
ቅዱስ